ከልደተ ክርስቶስ 326 ዓመት እዚህ መጥቶ የሳመኝ እስከ 15 ትውልድ የሚል ጥቅምት 4 ቀንና ነሐሴ 13 የነበረ የቀድሞ ታሪክ ይህ ቤተ ክርስቲያን ሲገለጥ እነዚህ እንደ ሰው አለቀሱ። ወንድም ይሁን ሴት የሰጠን እንደሆነ ጌታችን ኢየሱስ ክርስቶስ ለአክሱም ጽዮን እንሰጣታለን። አብርሃ በጨለማ ተወልዶ በራልን የሚል ነው። ከድንጋይ ተፈልፍሎ ይኸው የቤተ ክርስቲያን የእናታቸው ወርቅና ዕንቁ ስለነበረ የኦሪት ልጅ ስላጠፋቸው ስለቃጠለችው አጽብሃ መሬት ከነጋ ስለተወለደ አጽብሃ ብርሃን የሁለታቸው የአንድ ሰው ስም ነው። እኛ ይህ ይጠቅመናል ብላችሁ ለዚህ መሳም እንኳን በሰላም መጣችሁ። ክቡር ገዳም ፊተኛ ከልደተ ክርስቶስ በ326 ዓመተ ምህረት ተሰርቶ ይህና አክሱም ፊተኛ ይህ ይጠቅመናል ብላችሁ ለዚህ መሳም እንኳን በሰላም መጣችሁ፣ እንኳን በሰላም አደረሳችሁ። ቀጥሎ አብርሃ ወአጽብሃ የሚባሉ እኒህ በስዕላቸው ተንጠልጥለው ያሉ እነዚህ ናቸው። መንትያዎች ናቸው። አብርሃ በጨለማ ተወልዶ በራልን የሚል ነው። አጽብሃ መሬት ከነጋ ስለተወለደ አጽብሃ ብርሃን የሁለታቸው የአንድ ሰው ስም ነው። ወ ተጨምሮት እንጂ ስማቸው እንደ አንድ ሰው ናቸው። እኒህ አባታቸውን ማን ይባላል? ንጉሥ ታዜር ይባላል። እናታቸው ንግሥት ሶፊያ ትባላለች። ሁለታቸው በስነ ስርዓት ተጋብተው መንግስትነታቸው ሲያካሂዱ በአክሱም 70 ዓመት ሳይወልዱ ልጅ ሳያገኙ ዝም ብለው መንግስትነታቸው ብቻ መካሄድ እንጂ ልጅ አልነበራቸውም፣ አልወለዱም ነበሩ። ሁለታቸው ባልና ሚስት ተስማምተው ይህ መንግስት የዚህ ዓለም ኃላፊ ነው፣ ምን ያደርግልናል? ጌታችን ኢየሱስ ክርስቶስ አይታጣውና ሰዋይ እንግባ ተባብለው ባልና ሚስት ተማክረው ወደ ፈጣሪያቸው ሰዋይ ገቡ ይላል። በገድላቸዋለን ሰዋይ ከገቡ ጽመው ጸልየው ሰግደው አልቅሰው በጣም ጥዋት ልቦናቸው አይቶ ጌታችን ኢየሱስ ክርስቶስ ደግሞ ደክሟቸው እንዲህ ብሎ ሰርቶ በስጋዊ ደክማል እንዲህ ብሎ ጎንበስ ብለው ሳሉ በህልም ሁለት አይን የሚያወሩ አሳያቸው። አንቺ ንግሥት ሶፊያ ምን አይተሻል ብሎ ንጉሥ ታዜር ለምሽቲቱ ሲጠይቃት ሁለት አይን እንደዛ የሚያወሩ አይቻለሁ አለችውና አንተስ ምን አይተሃል? እንደ አንቺ ልቦናቸው ተደሰተና 29 መጋቢት ተጸንሰው 29 ታኅሳስ በ326 ዓመተ ምህረት በአክሱም ተወልደዋል። ተወልደው ከተወለዱ ምን የሚል ስለተነበራቸው ወንድም ይሁን ሴት የሰጠን እንደሆነ ጌታችን ኢየሱስ ክርስቶስ ለአክሱም ጽዮን እንሰጣታለን የሚል ስለተነበራቸውና 5 ዓመታቸው ባደረጉ እነዚህ መንትያዎች ወንድማሞች ስለታችን አንርሳ ተባብለው በፈቃዳቸው እንደገና ደግሞ ለአክሱም ሰጧት። እዛን ጊዜ የነበሩ መምህራንና መኳንንት ሴቶች፣ ወንዶች ሁላቸው በስነ ስርዓት በእልልታና በደስታ በፌስታ ወደ መንፈሳዊ ትምህርት ቤት ተቀብለው አስገቧቸዋል። እስከ 15 ዓመታቸው ትምህርታቸው መንፈሳዊ ትምህርታቸው በጨረሱ አባታቸው ንጉሥ ታዜር ሞተ። ከሞተ በኋላ በቅዱስ ሚካኤል ልኮ ጌታችን ኢየሱስ ክርስቶስ የአባታቸው መንግስትነት ለሌላ አይሆንም ሌላ ይወርሰውና ተቀበሉ ሲላቸው ቅዱስ ሚካኤል የኛ በዚህ ዓለም ተደርጎ የማያውቅ ለሚመጣው ደግሞ የማይደረግ ሁለት ወንዶች በአንድ ወንበር ሆነን እንዴት ብለን ለሌላ ሰው እንኳን እንድናስማማ ለራሳችን አንስማማም አንቀበልም አሉ። ኢትትአደው ትእዛዘ ንጉሥ ግበሩ ዘይቤለክሙ አላቸው ቅዱስ ሚካኤል እና እሺ ብለው ተቀብለው መንግስትነታቸው ሲያካሄዱ ፍሬምናጦስ የተባለ ከእስክንድርያ ወደ እሳቸው ወደ አክሱም በኤርትራ ሲመላለሱ ነበር። አንትሙ የኢትዮጵያ ሰዎች እምነት ግዝረት መናንተ አለ ጥምቀትና ቁርባን የሌላቸው ለምንድን ነው ብሎ ሲቀሰቅሳቸው አዎን እውነትህ ነው፣ እኛ በመንግስትነት እንጂ መንበረ ጸባዖት ስልጣን የለንም ብሎ መለሱለት። ከዚህ እኮ አሉላችሁ በአማን እስክንድርያ የተባለ በግብፅ የሚገኝ ክልል አሁን አትናቴዎስ የተባሉ መንበረ ጸባዖት የሚሸምቁ አሉላችሁ ብሎ ሲነግራቸው ታዲያ ካንተ የሚበልጥ ሰው የለንም ብለው እኒህ ሁለታቸው ወንድማሞች መንትያዎች ደብዳቤ ጽፈው ከብዙ ብር ሸኙት። ከማርተሪዛ የሚባል ብረት ነው የነበረ ብር ቀድሞ የተጣራ ከብዙ ብር አድርገው ሸኙት ይላል ገድላቸዋል። አሁን አትናቴዎስ ደግሞ እኒህ ደብዳቤ ጽፈው የላኩት
በፍሬምናጦስ እጅ ስለደረሳቸው ተቀብለው አንበው ደስ አላቸውና እንዴት አሉ ጌታችን ኢየሱስ ክርስቶስ መርጦ የፈጠራቸው ወንድማሞች ምንትያዎች ፍቅራቸውና ሁኔታቸው እንዴት አሉ ብለው ጠየቁት። ሰላምና ደስታ ካልሆነ በስተቀር ምንም ችግር የላቸውም ብሎ መለሰላቸውና ታዲያ ከዛሬ ቀን ለኢትዮጵያ በጥምቀተ ክርስትና የምታበረታ አንተ ነህና ፍሬምናጦስ ቀርቶ ሰላማ ከሳቴ ብርሃን ለኢትዮጵያ ብርሃን የምትከስበት አንተ ነህ ብለው ጳጳስ ተሽሞ ሰላማ ከሳቴ ብርሃን የሚባል ጳጳስ ፊተኛ እያደረግ ነው። እና ፍሬምናጦስ ቀርቶ ሰላማ ከሳቴ ብርሃን ፊተኛው ጳጳስ ይሄ ነው። ተሽሞ በኤርትራ ሲመጣ ደብረ ሲና የሚባል በኤርትራ የሚገኝ ቤተክርስቲያን ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ እስጢፋኖስ ቀዳሜ ሰማዕት እስጢፋኖስ ጽዋ ሕይወት ይዞ ሁለታቸው እኒህ ሶስታቸው እነዚህ ደግሞ ካህናት ናቸው፣ ነገስታት ናቸው፣ ጻድቃን ናቸው፣ ሰማዕታት ናቸው። 4-5 ማዕረግ አላቸው። ደብረ ሲና የሚባል በኤርትራ የሚገኝ ቤተክርስቲያን ቅዳሴ ተጀመረ ይላል። ቤተ መቅደስ 60 ምሰሶ አድርገው ቤተ መቅደስ የአባታቸው ቦታ ስለሆነ ሰሩት። እሱም ሰርተው ካበቁ ወደ የእናታችሁ ቦታ ሄዱና በእኔ ስም ቤተክርስቲያን ስሩልኝ። ከእብነ አደም እስከ ሰማያት ከገነት አምጥቶ ሰጣቸውና ይሄውላቸው ከድንጋይ ተፈልፍሎ ይሄው የቤተክርስቲያን የእናታቸው ቦታ ነው። የኢትዮጵያ ሕዝበ ክርስቲያን መመኪያ ይህ ነው። አክሱም እና ይኸው አክሱም እነዚህ የሰሩት ወርቅና ዕንቁ ስለነበረ የወዲት ልጅ ስላጠፋቸው ስላፈሰሰችው ስላቃጠለችው የለም። ይህ ግን ይኸውላችሁ እስከዛሬ ከማስረጃችን አለ። የኢትዮጵያ ሕዝበ ክርስቲያን ኢትዮጵያ በሆነ የእመቤታችን ግዛት ሳለ ጊዜ ለኢትዮጵያ ሕዝበ ክርስቲያን ይህ መመኪያ መሆኑ እዚህ መጥቶ የሳመኝ እስከ 15 ትውልድ ምራራ ምል እስከ 15 ትውልዳቸው እግዚአብሔር ይማራቸው። ሚካኤል፣ ማርያም፣ ገብርኤል 3 ቤተ መቅደስ አሉ። 42 ምሰሶዎችም አሉ። በአመት 2 ጊዜ ጥቅምት 4 ቀንና ነሐሴ 13፣ 15 ይቀደሳል። እንደዚህ ነው።